ሙጪ ወይኔ ጓደኛዬ ሆስፒታል ነው ሳይደው አንቺ ነሽ እንደዚህ በቁም የገደልሽው። አንድ ነገር ይሆንና ማለት ነው ሲጠነው ማድረግሽ አንቺ ነሽ። ሰማሽኝ አይደል? ወይኔ ሙጪ ወይኔ ተነሳ ከዚያ ደስታ በጣም ይቅርታ ያንቺን ይቅርታ ለማግኘት ነው መርዚ የጠጣሁት እና ይቅርታ እንድታረጋግኝ ፈልጋለሁ። ነው ወደ አኺራ ቤት ይቻሉኝ ሙጂ ባለ ምን ነው እንደዚህ ያደረከው? ምን ነው ይቅርታ ምን ጨዋታ አይደል እንዲያዝ ነው አንተ ሙጂ ለምን ላይ በጣም እንደምን ይጉድ ይፈላል ጭንቅ ትዛይልሽሞይ ሆስፒታል ሄደን ገና እሱን አስመርመረን መሞቱ ከተረጋገጠ በኋላ እስር ቤት ነው የምንገባው። ስለዚህ ስሚኛ ያለው አማራጭ ምንድነው? እሱ ባለበት አሁን ማንንም አላየሽም አይደል? አሁን በቃ ራይዱንም ሂድ በይው፣ ችግር የለውም እኔ እከፍላለሁ እሱ ማለት ነው። የራይዱን ሂድ በይው። ከዛ በኋላ ይኸው በቃ አንድ ይኸውልሽ ስንት ቦታ ነው? የተወሰነ ቦታ ነው። ከተፍ አድርገን በፌስታል በጥቁር ፌስታል ማለት ነው እናደርገዋለን። ከዛ ጓሮ አለ አይደል? ቀብረሹ ትመጫለሽ። ከዛ በኋላ ቆሻሻኔ የታመመ ሰው እኮ ነው ሞታል። ይሄ በቃ እኔ እስር ቤት መግባት አልፈልግም። በቃ ምን አንቺ ራሱ ውስጥሽ ያለው ነገር አለ ማለት ውስጥ ላይ ያለው ውስጥሽ ያለው ነገር ነው የተናገርኩት። አያይዘኝ እንጂ አልከኝ ልጅ ሞታል ትላለህ እንዴ? በቃ አንተን በለው አሁን ጊዜ የለኝም። ኧረ በእናትሽ ምንድነው መውጣት? እሺ ሆስፒታል ነው ሰደው ደውል ራይድን የጨነቀኝ ልወድቅ ነው አይደለም። ምንድነው ያደረግሽው አንቺ? መጀመሪያ ምንድነው ያደረግሽው? ይኸው በአንቺ ምክንያት የሆነ ነገር የሆነው በአንቺ ምክንያት ነው። የሁሉ ነገር ውስጥ የገባው ወይኔ አይከብድሞ ይጣሉ ደም ወይኔ ጓደኛዬ ተጓዡ ልቤ ደጋግሜ በገስጸው ባሰበት ወዲያ ብሰኝ ባሰ ወይኔ ጓደኛዬ አሁን እሺ ምንድነው የምናረገው? እስቲ ንገሪኝ። ምንድነው የምናረገው? ወይኔ በእናትሽ ወይኔ ይኸው ምንም እኮ ሞቷል እኮ። አሁን እሺ ምንድነው የሚሻለው? ይኸው በቃ ምንም ነገር እንቅስቃሴ የለም እኮ። ሰላም ፋሚሊ እንዴት ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። እንደምታዩት ከፍቶኛል፣ በጣም አዝኛለሁ። ውስጤ ትክክል አይደለም። ያው እኔ ሲከፋኝም ደስ ሲለኝም ያው ወደ እናንተ ነው ለውጭ የምመጣው። ብቻ ከባድ ነው የተፈጠረው ነገር። ባለፈው ከነጁ ጋር የሰራነው ቪዲዮ አይታችኋል። አታውቅም ባይዛው የቤቷን ቁልፍ እኔ ጋር እንዳለ በሆነ አጋጣሚ ወስጄባት ነው እዚህ ቤት የገባሁት እና ጓደኛዋም የለችም። የጓደኛዋ ቤት እንደሆነ ታውቃላችሁ። ይሄ ጓደኛዋ ጋር መጥቼ ጓደኛዋ መታቅም ስልክ ይሄን ቁልፍ ወስጄ ገብቻለሁ። እዚህ ውስጥ እንዳለው ማንም አያውቅም ቤታቸው ውስጥ ማለት ነው። እና ዛሬ መጣሁት ባለፈው ለታ የሰራነው ቪዲዮ በጣም ከፍቷት ነው ነጁድ ከፋት እና ደግሞ በቃ ሶሪ ብንላትም በሰራትም እምቢ አለችኝ። እኔ ደግሞ ከነጁ ተለይቼ መኖር አልችልም። ታውቃላችሁ በጣም ስልሽ ከሷ ጋር ያለንን ቅርበት ታውቃላችሁ በደንብ እና ካለሷ በጣም ነው የሚከብደኝ እና እኔ እንጃ ያለሁበት ላይ ትክክል አይደለም። እሷ ሸሽታኛለች፣ ስልክ ስደውልላት አታነሳም። ብዙ ነገር ተፈጥሯል እዚህ ጋር መወራት የሌለበትም ብዙ ነገር ማለት ጓደኛዋንም እኔንም ተጣልታና አኩርፋናለች። ግን ዛሬ ደግሞ ጓደኛዋ ቤት እንደምትመጣ አውቃለሁ እና እኔ እንጃ ከባድ ነው ብቻ ያለሁበት ሲቹዌሽን። ከሷ ጋር ከሷ ርቄ ምናምን ይሄን ያህል ጊዜ መኖር ማለት ለኔ ከባድ ነው። የምር ይከብዶኛል። ላይፍ እናንተ አታውቁም። ብዙ ነገር አሳልፌያለሁ በህይወቴ ላይ ግን ከሷ ጋር እንደዚህ ተራርቀን ምናምን አናውቅም። እንዲህ ገፍታኝ ምናምን ሳይ ውስጤ ተሰማው። ታውቃለህ ብቸኝነት ምናምን ነገር አለ አይደል? ብቸኝነት ተሰማኝና ዛሬ ራሴ ላይ ለወስን ነው ዛሬ የመጣሁት። እንዴት ተጣልታኝ እሷ ገፍታኝ ምናምን እንትን ብዬ አላቅም። በቃ ዛሬ የወሰንኩት ደብዳቤ ለሷ ጽፌላት ራሴን ለማጥፋት ነው የወሰንኩት። በቃ ይቅርታ ካላረገችልኝ ራሴን አጥፍቼ ከሷም ተለይቼ በቃ እሷም በቃ ቅጣቱ ራስን ማጥፋት ነው ብዬ ስላሰብኩኝ ራሴን አጥፍቼ በቃ እገላገላለሁ ከዚህ ህይወት። እሷንም አልጨቀጭቃትም፣ እሷም ደስ ይበላት። ይበቃኛል በቃ እስከዛሬ እስካሁን የለምንኳ ሳምንት ምናምን ሆነን ግን በቃ አይኑን ማየት አልፈልግም ምናምን ብላ እንደዚህ አይነት ቪዲዮ ከሱ ጋር መስራት አልፈልግም ብላ ሸሽታናለች።
ብቻ ለኔ ከባድ ነው ይሄን መስማት ማለት ነው። እና ይሄን ነገር እጥቼ ወደማልመለስበት ለመሄድ ነው ያሰብኩት። እና እንደምትመጣ ቃል እዚህ ትመጣለች ተብዬ ሰው ነግሮኛል። ከ30 ደቂቃ በኋላ ትመጣለች። ደብዳቤውን እጽፍላታለሁ። ይቅርታ እንድታደርግልኝ ብቻ ነው ፈልገው እና ወደማልመለሰው ወደ አኼራ ሄዳለሁ ማለት ነው። እና ለነጁ ይህን ደብዳቤ ጽፌላታለሁ። ከባድ ነው ብቻ ወደማልመለስበት ዓለም መሄድ ስለምፈልግ ይህን ደብዳቤ ጽፌ ቁጭ አድርጌላታለሁ። የቤቷም ቁልፍ ይሆንና እና እኔ በቃ ይህንን ጠጥቼ ማንም አያውቅም ወደማልመለስበት ዓለም እሄዳለሁ። ከሷ ተለይቼ ታዲያ ምን ጥቅም? እቺ ዓለም ምን ቀረ? ብቻ ከባድ ነው አሁን እያሳለፍኩት። ነጁ ማለት ለኔ አማካሪም ጓደኛዬም ብዙ ነገር ነች እና ከፍቶኛል፣ ደብሮኛል፣ ውስጤ ሰላም የተሰማው አይደለም እና በቃ መፍትሄ ብቻ ነው ፋሚሊ። ስለዚህ ይህን ነገር መጠጣት አለብኝ ግዴታ። እና ይኸው ደብዳቤዋም አለ እዚህ ጋር ስመጣ እንድታገኘው አድርጌ አስቀምጬላታለሁ። እና ይሄን ነገር ጠጣዋለሁ፣ ወደማልመለስበት ዓለም እሄዳለሁ ማለት ነው። በቃ ይሄ ህይወት ከባድ ነው። ይሄን ነገር ሳረግ ግን ነጁ ይሄን ቪዲዮ እንደምታይ አውቃለሁ። ይቅርታ እንድታደርግልኝ ብቻ ነው የምፈልገው፣ ሌላ ነገር አይደለም የምፈልገው ካንቺ ይቅርታሽን ብቻ ነው። በጣም ነው የሚያመው። ዋየሽው ህመሜን በናፍቆት ስቀጣ ባክሽ ገብቻለሁ ቤት ራስሽ ቤት ነው። ቡና እያፈላሁ ልጠብቅ። አላህ ሙጂ አንተ እየቀለድክ ነው። ሙጂ አንተ ተነሳ ባላ ምን ጉድ ይፈላ። ማንሽ ያስገባ እዚህ አይተነፍስም እንዴ? እኔ አላውቅም። ሙጂ አንተ እየቀለድክ ነው እንዴ? ሙጂ እኔ ሄሎ ወይ ኤቢ ሄሎ የቱና ነው ወይ ሙጂና ይሉ ቤት ተኝቶ ነው ያገኘሁት። ወድቆ ኮረፋቱ ነው ምን እንደሆነ አላውቅም። እናና ባላ ሆስፒታል ነው ሰደው። እኔ ስደነግጥ ምን እንደማደርግ አላውቅም። ናልኝ እሺ እኔ እንጃ የማል እንደ አሞት ነው የወደቀው። አይተነፍስም። እኔ እንጃ ነው የሚተነፍስና የማይተነፍሰው መለየት አልችልም ነው ሙጂ ይጉዲ ፈላ ሙጂ ምን ሆነ እንደዚህ ያደረከው? ነጁ እንደሚለው ጽፉ ነጁ በጣም ይቅርታ፣ ያንቺን ይቅርታ ለማግኘት ነው መርዝ የጠጣሁት እና ይቅርታ እንድታረጊኝ እፈልጋለሁ። እኔ ወደ አኺራ ቤት ሄጃለሁኝ። ሙጂ ባለ ምን ሆነ ነው እንደዚህ ያደረከው? ምን ሆነ ነው? ይቅርታ ምን ጨዋታ አይደል እንዲያዝ ነው አንተ ሙጂ ለሙጂ ላይ በጣም እንደምን ጉድ ይፈላል። ጭንቅ ትዛይልሽሞይ ሄሎ ምን ነው ቶሎ ማስመጣው ደብዳቤ ጽፎ እንዳለ ያንተ ልጅ አይጥ መርዝ ነው እንትን መርዝ ቃና ያለው ቤት እሺ ቶሎ ና ሙጂ እንዴ
በእናትህ መጀመሪያው አውቆ ነበር ይመስለኝ ወላሂ። ወይኔ ጉዴ! አንቺ ምን አድርገሽው ነው? ምንም አላደረኩም። ምን ጠጥቶ ነው ያገኘሁት። ሆስፒታል ነው ወይኔ ነገር መርዝ እኮ ነው በእናትሽ። ወይኔ በእናትሽ። እሺ ሆስፒታል ነው። ምን ሆኖ ነው? ቆይ ምን ብሎ ነው? ሆስፒታል ነው ሳደው ደውልልኝ ይፈራል። በአንቺ ምክንያት እኮ ነው የሁሉ ነገር እኔ ምን አደረኩም? እሺ መከራከሩን ሆስፒታል ነው ሳደው ሙጪ። ወይኔ ጓደኛዬ ሆስፒታል ነው ሳደው። አንቺ ነሽ እንደዚህ በቁም የገደልሽው። አንድ ነገር ይሁንና ማለት ነው ሲጥ ነው ማድረግሽ አንቺ ነሽ። ሰማሽኝ አይደል? ወይኔ ሙጪ ወለተኝ ሰው ደስታ ምት እሺ ምንድነው ማድረገው? እኔ ራሱ ግራ ገባኝ እኮ። አንቺ ምንድነው ያደረግሽው? ንገሪኝ፣ በግልጽ ንገሪኝ። ምን ማረኩትን ቤት ሆስፒታል ነው ሰደው ደውል ራይድን የጨነቀኝ ልወድቅ ነው አይደለም። ምንድነው ያደረግሽው? አንቺ መጀመሪያ ምንድነው ያደረግሽው? ይሄው ባንቺ ምክንያት የሆነ ነገር ሆኖ ባንቺ ምክንያት ነው ይሄ ሁሉ ነገር ውስጥ የገባው። ወይኔ አይከብድሞ ይጣልኑ ደሙ። እሺ ወይኔ ጓደኛዬ ተጓዙ ልቤ ደጋግሜ በገስጸው ባሰበት ወድ ሊያብሰኝ ባሰ። ወይኔ ጓደኛዬ አሁን እሺ ምንድነው የምናደርገው? እስቲ ንገሪኝ። ምንድነው የምናደርገው? ወይኔ በእናትሽ ወይኔ ይኸው ምንም እኮ ሞቷል እኮ። አሁን እሺ ምንድነው የሚሻለው? ይኸው በቃ ምንም ነገር እንቅስቃሴ የለም እኮ። አንቺ ደንቆሮ ነሽ እንዴ? አንድ ሰው እንትን ሲሆን እኮ ማለት ነው እዚች ጋር ይኸውልሽ ማየት አለብሽ መጀመሪያ ማለት ነው። እባክህ ለፖሊስ ምንም ነገር የለም። ለፖሊስ እንደውልህ? ኧረ እባክሽ እና ልጅ ተጎዳኩ። አንተ ለምትተሳሰር ነው ታስበው? እና ታዲያ እንዴት ትቀልጃለሽ? እኔ ወጣት እኮ ነኝ ገና ሳልኖር እኔ ሰው ቤት ልገባ ነው እንዴ? ኧረ በእናትሽ ወደዛ ቤት ወይኔ በእናትሽ ምንድነው የሚሻለው? እሺ ፖሊስ በቃ እንደውል በእናትሽ። እሺ ምን ይሻላል? እሺ ምን እናድርግ? እኔ መታሰርን አልፈልግም። መታሰርን ነው እንደምታስበው? ለፖሊስ ደውል ሆስፒታል ይወሰድ። መታሰር አልፈልግም። ይኸው በቃ ሞቷል እኮ ምንም ተንፋሽ የለም። ወይኔ ይኸው ጸጥ ብሏል እኮ። ወይኔ ምን ይሻለናል? እና ምን ላድርግ? መታሰር አልፈልግም። እኔ መታሰር አልፈልግም እንዴ። በቃ ተነሳታ ይታደሽ በቃ ተነስ። ይመችሽ እና ያሪትም ኧረ በእናትህ ምን እኔ ልፎግሬ ነው እንዴ? አንተ ተነስ። አምናኛለች አይደል? የሌለ ደንግጣለች። ደንግጣ እንትን ሆናለች። ኧረ አንተ በሚገርም ሁኔታ ማለት ከው ነው ያለችው ማለት ከው አይገልጸውም። እንዳትመጣሽ አሁን እንዳትመጣሽ መጣ። እሺ ምን ይሻላል? እሺ እና ጎትተን ልንወስደው ነው ወይስ ያማንዲ እኮ ልጅ ይምጣ እና የጎተተን ልንወስደው ነው? ይሄን ያዝ ለእንትን ለሐኪም ቤት ለማስረጃ አይደለም። ይሄን አይቶ እንዳክሙት ነው። ዝም ለሞቷል ትላለህ እንዴ? ተነስ ያዘው እና በቃ ወይ ራሱ እየተንከባደለ ሄዳ ያማል ነው ችግር እንዴ? ያማል ጓደኛ እኮ ነው። እና ቢሆንስ በቃ እዚሁ በሞተበት እኔ ልሄድ ነው። ይሄ ሰማሽና መልሽን ስሚኝ። ይሄ አይገልም ግን ሆስፒታል ሄደን ገና እሱን አስመርመረን መሞቱ ከተረጋገጠ በኋላ እስር ቤት ነው የምንገባው። ስለዚህ ስሚኛ ያለው አማራጭ ምንድን ነው? እሱ ባለበት አሁን ማንም አላየሽም አይደል? አሁን በቃ ራይዱንም ሂድ በይው፣ ችግር የለውም እኔ እከፍላለሁ። እሱ ማለት ነው የራይዱን ሂድ በይው። ከዛ በኋላ ይኸው በቃ አንድ ይኸውልሽ ስንት ቦታ ነው? የተወሰነ ቦታ ነው። ከተፍ አድርገን በፌስታል በጥቁር ፌስታል ማለት ነው እናደርገዋለን። ከዛ ጓሮ አለ አይደል? ቀብረሹ ትመጫለሽ። ከዛ በኋላ ቆሻሻ ነው የታመመ ሰው እኮ ነው ሞታለ። ይሄ በቃ እኔ እስር ቤት መግባት አልፈልግም። በቃ ምን አንቺ ራሱ ውስጥሽ ያለው ነገር አለ ማለት ውስጥሽ ያለው ነገር ነው የተናገርኩት። አያይዘኝ እንጂ አልከኝ ልጅ ሞቷል ትላለህ እንዴ? በቃ እንትን በለው አሁን ጊዜ የለኝም። ኧረ በእናትሽ ምንድነው መውጣት? ይኸውልሽ ልጁን አምጣልኝ ይላሉ። ስሚ ቆይ ቁጭ በይ እኮ ቁጭ በይ ልንገርሽ። ያማን አንተ ተው ተቀመጥ። ምን ታደርጊያለሽ መሰለሽ? ይሄ ያልሞተ ሰው ሞት አትበል። ይሄ ምን መሰለሽ? አንቺ ለምን ትሸወጃለሽ? ቆየ ቁጥር ይገለዋል። እኔ ሂጂ ባለራይ ነው። አሁን ይኸውልሽ ልጁ ሞቷል። ስሚ ሞቷል። ከተፍተፋ ማለት ነው። አንተ ያድርግልሽ። ልቀቀኝሽ። እኔ ባለራይዱ ያግዘኛል። ታሞብኝ ነው ወይ? ችግር የለውም ከፍለን በቃ ዳሽ በደንብ ችግር የለውም። ይኸውልሽ አራት ቦታ መች ነው? ቆይ አንቺ እኮ ሁሌ እንደዚህ አይነት ነገር
አቤት አቤት እንዴት እንደምታስጠና ታዲያ። ይቅርታ ባትይኝ እኔ ቤትሽ ድረስ መጣሁ። ግን እኔ ማለት ናቸው በጣም የወደድኳት ፓርቲ የቱ ጋር ነው ታውቃለህ? የተንኳኳበት ፓርቲ ባለራይዱ በቃ ተመለስ በይው። የምር ሬድ ጠራች እንዴ? ተሳካልን ዛሬ። አንተ ግን እንዴት አወቅ ማለት እንደዚህ ፕራንክ ብላን ቦል በቃ ምን አንተ ተንኮል ይጠፋኛል እንዴ? እኔ እንዴት የጓደኛዬን ተንኮል ይጠፋኛል? ይቅርታ ልቀቅኝ። ስነ ስርዓት ጭራሽ ወለክ ድጋሚ ይቅርታ አላደርግልህ። ይቅርታ በቃ ቪዲዮ ስለሆነ እና ታዲያ ምን አባቴ ላድርግ? እምቢ አልሽኛ። ይቅርታ ታዲያ እንደዚህ ሰው እኮ አባኪ ካርጉ ይቅርታ ይጠይቃል። ይሄ ሙቱ እና ታምኝ። እሺ ይሄን ሞክረሃል? አልጠጣሁትም። መጥፎ እኮ ነው። ዱቄት ነው ባይዛው ዱቄት ነው እኮ እንደሽ ሙት። እሺ ኧረ እኔ በቃኝ። እኔ ከዚህ በኋላ ዩቲዩብ አይው ዲዛልቻለሁ ፋሚሊ እኔ እሷ እንድትታረቅ። ኧረ እኔ ከዚህ በኋላ ቪዲዮ አልሰራም። እንዳትከራከሪ ብትናደድም ማለት ቤትሽ የገባሁት ባይዘው ቁልፍሽን ሰርቄሽ ነው። ባለፈው እንትናን ሰርቂያት የጓደኛሽ ነው አሁን ነውር እኮ ነው ወላሂ። አሁን ሳስቢ ትረዳኛለች ሁሉ የተረዳኛለች። አንቺ ብቻ ኧረ እኔ አላለም። እኔ ጭራሽ አልታረቅም እኔ በቃኝ። ከዚህ በኋላ ዩቲዩብ አልሰራም። ደከመኝ እንዴ በሰው ማልቀስ ማበድ። ወላ ሄድ ዱቄትን ወደዛ ደመንቲ አስጠላውሽ እንዴ? አዎ ተስጠላልኝ። ለማ በጣም ይከፋል እውነት ለመናገር እኛ ችለነው ነው። ኖርማል እኔ ኮርፋቱ መስሎኝ ነው እንጂ ያልደበረኝ ሊጥ ሲሆን በጣም ነው የሚደብረው። ያው ይቅርታ አድርጊ ይላል። ከዚህ በኋላ ግን ማለት ነው ቃል ግባ በቃ ተንበርከከ ይቅርታ በይ። ሰሚ እኔም እንደተረዳው ታውቂያለሽ። በዚህ ቪዲዮ በጣም ቦታ እንደምትሰጪው ነው የተረዳሁት። ኧረ እኔ ቦታ አልሰጠውም እና ሰው ጓደኛ ጎረቤቴን ቢሞት እንትን ማላውቀውም ሰው እንደዚህ ቢሆን ያሳዝናል። በጣም ነው የምትወደኝ ባይዘ ስፍስፍ የምትልልኝ ጓደኛ ስለማይለያል ትንሽ ሌላ ነገርማ ሳይኖር አይቀርም። ብቻ እንጠረጥራለን። እንደውም ይሄን ቪዲዮ ማዘር ካየችው ማለት ነው እንዴት ነው ሽማግሌ ላክ እንዴት ነው በጣም ስለምትወደኝ አለው። እኔ ሽማግሌ ያለው ሽማግሌም ጓደኛ ማድረግ እንችላለን። አየው መሆን አይደለም ሁሉም ነገር ውጡ ሂዱ ልተኛ ነው። አሁን ቡና ምናምን አፍይልን እኔ እገዛለሁ። ቡና እኔ እገዛለሁ። እኔ ልግዛላችሁና ቆሉት ይሉም ስለምትመጣ ማለት ነው። አሁን እዚህ ፎፋ እናድርግና ምሳ እንበላለን ምናምን መታረቃችንን አስመልክቶ ማለት ነው። ይሄ በጣም ፋሚሊዎችንም ፕራንክ አድርጊያቸዋለሁ። አንቺን ግን ጠግባሽ አንተ ጠግባሃል በጣም አንተን ነው ፕራንክ ማድረግ ያስታረቃችሁ። አይ ሲጀመር አንዳንዴ እንሰናበታችሁ። እኔ የምታረቃችሁ ወላሂ ላዝም ከልቤ ይቅርታ ማድረጋችሁ ፕራንክ ያረኳችሁ ቀን በጣም ነው የምታለቅሱት። በተለይ አንተ ወላሂ ሁሌ እንደዛ ተች ማየን ነገር ፋሚሊ በጣም ተሳክቶልኛል ፕራንኬ። እሷንም ይቅርታዬንም ተቀብላኛለች። እናንተንም ፕራንክ አድርጊያቸዋለሁ እና አሁን ይሄን ነገር ልታጠበው ዱቄት ነው ባይዘው ያልሞትኩም አለው በሞት ይሻል ነበር። እኔ ደግሞ የኔን ሴራ ስለሚያውቅ እሱንም ፕራንክ ላደርገው ነበር ግን አወቀብኝ። አረ እኔ ልሸውደኝ አንተ እሱ ልሸውደ ነበር ሐሳቤ እኔ ለሰባ ጎቢ እኔን ለ50 ተጫወቱብኝ እንጂ አንቺ ለሁለት ራሱ ከበቂ በላይ ነሽ። እና ፋሚሊ ፕራንካችን ተሳክቶልን አሪፍ ቪዲዮ ሰርቻለሁ ብዬ አስባለሁ። ዛሬ ሚሽን አኮምፕሊሽድ ይላል። ፏድ መጣውልሽ መጣ እና ነጂ ሰላም ባያቸው ቤተሰቦች ሰብስክራይብ እንዲያረጉኛ ሰብስክራይብ እንዳታረጉ አንቺ እሺ ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉለት። ግን ቪዲዮ ምከሩት። አንዳንዴ ፕራንክም ቀስ ያለው ግን ቀጣይ ቪዲዮ ላይ የማደርግ ፕራንክ በጣም የሚደብር ፕራንክ ነው። እንዳታለቅስ አንተን ራሱ እና ፋሚሊ ፕራንካችን በሚገባው ሁኔታ አጠናቀነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ ምናምን እያደረጋችሁ አበረታቱን። እንወዳችኋለን። ሁላችሁም ባላችሁበት ሰላማችሁን ብዝት ይበልልኝ። ወዳችኋለሁ።